በአቶ ሙዲን ሁሴን የተመራ ልዑክ በወይራ ድጆ ወረዳ በተለያዩ ቀበሌዎች የበጋ መስኖ ልማት ስራዎችን የመስክ ምልከታ አደረገ። የሐላባ ዞን ዋና አስተዳዳሪ በአቶ ሙዲን ሁሴን የተመራ ልዑክ በወይራ ድጆ ወረዳ በዘንድሮ ዓመት የተሰሩ የበጋ መስኖ ልማት ስራዎችን የመስክ ምልከታ ማድረጉ ተገለጸ። የበጋ መስኖ ልማት ምርትና ምርታማነትን ከማሳደግ በላይ ገበያን ለማረጋጋትና ለወጣቱ ስራ ዕድል ከማፍጠር አኳያ የጎላ ሚና እንዳለው ተገልጿል። የምግብ ዋስትናን ለማረጋገጥ ከመቼውም ጊዜ በላይ በግብርናው ዘርፍ ትኩረት አድርገን መስራት እንደሚገባም ተጠቅሷል። በመርሃ ግብሩ ወቅት የሐላባ ዞን ዋና አስተዳዳሪ አቶ ሙዲን ሁሴን፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መሐመድ ከማል ኑርዬ፣ የዞኑ ምክር ቤት ዋና አፈጉባኤ የተከበሩ አቶ መሐመድ አሚን ማዲና እንዲሁም ሌሎች የዞንና የወረዳ አመራር አካላትም ተገኝተዋል።